ኤጀንሲ እንደምንቀላቀል ወደ ኤጀንሲ ጆይን እንደምናደርግ ያሳያል ማለት ነው። ይሄ ክፍል 1 ነው። ክፍል 2 ላይ ደግሞ አሻራ እንዴት እንደምንሰጥ አሳያችኋለሁ ማለት ነው። አሁን እዚህ ላይ እንደምትመለከቱት እዚህ ላይ እንደምንመለከተው ከታች ያሉትን አይኮኖች እዚህ ጋር እያከበብኩ አሳያችኋለሁ ማለት ነው። ለምሳሌ እዚህ ጋር ትመጣላችሁ። እቺ በቢጫ ያከበብኩላችሁ ወይም ደግሞ በቀስታ አመለክታለሁ እዚህ ማለት ነው። እቺን ትከፍቷታላችሁ። ለምሳሌ እሷን ከፈትኩኝ እኔ እንደዚህ ትከፍቱታላችሁ ማለት ነው። ይሄ ከተከፈተላችሁ በኋላ እዚህ ጋር ደግሞ ምን አለ? ማይ ኤጀንሲ አለ። ይኸውልሽ አሁንም በቢጫ አክብቤላችኋለሁ። ይሄው በቀስትም አመልክቻለሁ። እቺን ቦታ ትከፍታላችሁ ማይ ኤጀንሲ። እቺን ከከፈታችሁ ቁጥር ታስገባላችሁ ማለት ነው። ቁጥር እናስገባና ያው ኔትወርክ እንደዚህ ሰርች አድርጎ ይከፍታል። አሁን እንደዚህ ተከፍቶልኛል። ይሄ የምትመለከቱት ቦታ ኤጀንሲ የምንቀላቀልበት ነው ማለት ነው። ይሄው እዚህ ጋር ፕሊስ ኢንተር ኤጀንት አይዲ ይላችኋል። እዚህ ላይ ቁጥር እንጽፋለን። ቁጥር እናስገባና ፕሊስ ኢንተር ኤጀንት አይዲ የሚለው ላይ የምንሞላውን ቁጥር ማለት ነው። ማለት የምንቀላቀለውን ኤጀንሲ ቁጥር ከሞላን በኋላ እንደዚህ ያመጣላችኋል። አሁንም ደግሞ ዝቅ ብሎ ምን ያሳየናል? ዝቅ ብሎ ፕሊስ ኢንተር ኤጀንት አይዲ የሚለው ይሄንን እንነካዋለን ማለት ነው። ፕሊስ ኢንተር ኤጀንት አይዲ የሚለውን አንድ ጊዜ እንነካዋለን። ስንነካው ይሄ ይመጣላችሁ። ከዛ ኮንፊርም ነው የምትሉት። ኮንፊርም ካልን በኋላ ያው እንደምታዩት ኮንግራጁሌሽን ይላችኋል። ኮንግራጁሌሽን ይላችኋል ማለት ነው። እንደምትመለከቱት ይሄ ኮንግራ ካለ በኋላ ምንም አይነት ነገር መንካት አንችልም። ከሱ በታች በተለይ እዚህ ጋር እቺን ነገር እንዳትነኳት። አያችኋት? እቺ ከተነካች ብዙ ነገር ታጠፋላችሁ ማለት እቺ አውንት ኳይት ዘ ኤጀንሲ የሚለው እናንተኑ ስለሚጎዳ እንዳትነኩት፣ እንደተሞላ ይቆይ ማለት ነው። ምክንያቱም ለ30 ቀን ይቀጣል የሚባለው እቺን ስንነካ ነው። ኮንግራጁሌሽን ብሎ በቃ ተመዝግባችኋል ማለት ነው። ስለዚህ ባክንልና ከላይ ባክንልና እንወጣለን ማለት ነው። ይሄ ኤጀንት የምትቀላቀሉበት ፕሮሰስ ነው። በክፍል 2 ደግሞ አሻራ እንዴት እንሰጣለን የሚለውን አሳያችኋለሁ።